አሁንም ቢሆን ስትበደል አንተ ስትገፋና ስትበደል ችግር ሲደርስብህ ከጎን እንደነበርኩ ታውቃለህ። አይተዋል አይደለ? ይሄ ፋይል ቀን በቀን ነው ፋይል እየተላከልኝ ያለው። አብራ ብሔርን የምሬ ነው የምነግርህ። እኔ አምርሬ ነው የምናገረው። የሴት ልጅ ጦር አለው፣ በቃ ጦር አለው የሴት ልጅ። አብራ ሰላም 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 ሰላም። እየተከበራችሁ እየተወደዳችሁ የግሬስ የጨረቃው እንዲሁም የኔ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ ይብዛ በዝት ይበልልኝ። እኔ ያለሁ እግዚአብሔር ይመስገን። ዛሬም የመጣሁት በአብርሃም ጉዳይ ነው፣ በሩታ በሄርሜላ ጉዳይ ነው የመጣሁት። ወጥቷችኋል። ትናንትና ሩታን ቀጥሯት ከሄርሜላ ጋር ሆኖ እርግዝናሽ ያንቺ እርግዝና ምን አይነት ፌክ ነው ወይ? ያንቺ እርግዝና የተረጋገጠ አይደለም፣ ያንቺ እርግዝና የኔም አይደለም እስከ ማለት ድረስ ደርሷል። አብርሃም እንዴት እንደዛ ልትል ትችላለህ? እኔ ዛሬ አብርሃም ልወርድብህ በቃ የመጣሁት ገብቶሃል። እኔ ጥፋት ስትሰሩ እየተከታተሉ ጥፋታችሁን ላርም ነው የመጣሁት። ገብቷችኋል። ክፉ ነገር ስትበደሉ ማየት እንደማልፈልግ ታውቃላችሁ። ስታዝኑ ማየት እንደማልፈልግ ታውቃላችሁ። ገብቶሃል። አብርሃም በቃ የምታደርገው ነገር ይሁን አለ አይደለ? ቁም ብለህ አስበህ ታውቃለህ? አብርሽ አንዳንዴ ሰው ይከፋዋል፣ ሰው ይቀየማል። ሰው ምን አይነት ስሜት አለው ለኔ ምን አይነት ፍቅር አለው የሚለው ነገር ቁም ብለህ አስበህ ታውቃለህ? ትናንትና ሩታን ያንን አህል ከሄርሜላ ጋር ትናንት ከመጣች ሴት ጋር ሆነ ሩታን ማዋረድ ምንድን ነው የሚሉት? ሩታን ያረገዝሽው ልጅ እውነተኛ መሆኑ እርግዝናውን ሄደን እናስመርምር ብለህ በወቅቱ ስትለምን ስትለፋ ስትደክም ና አሁን ላረጋግጥልህ እርግዝናው ከአንተ ነው ብላ የዛኔ ያ ሁሉ ስጨቀጨቅ የት ነበርክ አንተ? በሄርሜላ ፍቅር ታወረ ከሄርሜላ ጋር ቸልኬ ውሜ እያልክ ነበር። ስለዚህ አንተ እግዚአብሔርን ብሬ እኮ ነው እግዚአብሔር በጣም ገርሞኛል። ትላንትና ከሚገርም እኔ በጣም ነው የተገረምኩት ታውቃላችሁ። እስከ ዛሬ ድረስ ስትለምነው ነበር ሩታ በቃ እንዴት በወቅቱ አንተ እርግዝናውን ላረጋግጥልህ በቃ እርግዝናውን ላረጋግጥልህ እና አብረን ሄደን እናስመርምረው ስትለ አንተ በወቅቱ አልታየ። ዛሬ አንተ ስለተመቸ ብቻ እሷ እንሂድና እርግዝናውን ላረጋግጥልሽ። በእርግጥ እንደምትወዳትና እንደምታፈቅራት እኮ ነው ያውቃለሁ። ምንም ቢሆን የቀድሞ ፍቅረኛ ነች፣ የልጅ እናት ነች፣ አጋርህ ነበረች፣ ተክሻ ነበረች። እንደዚህ አይደለም እኮ የሚጠየቀው። አንተ ሄርሜላ ብቻ ስላስጨነቀች በተደጋጋሚ የተለያየ ሚሴጅ እየገባልኝ ነው። ሳክስም ሊሆን ይችላል እኮ አብርሃም፣ ቆም ብለህ አይንህን ግለጸው እንጂ አብርሃም፣ ሳክስ ሊሆን ይችላል። በቃ ቆም ብለህ ማሰብ አለብህ እንጂ አብርሃም። ሄርሜላ ብቻ ስላስጨነቀች አንተ ወስደህ ሩታ የምታስጨንቅበት ጉዳይ ምንድን ነው? መጀመሪያ አትረሽብኝ አልካት። በስንት ህዝብ ፊት አትረሽብኝ፣ ላይሽ አልፈልግም፣ ትዳሬን አትበጥብጪ ብለህ ተናግራታል። ድጋሚ የእርግዝናሽ ጉዳይ አሳስቦኝ ነው የመጣሁት። ሄርሜላ ስላስጨነቀች ነው በቃ የመጣው። ግልጽ የሆነ አማርኛ ነው መነግረህ። ሄርሜላ አንተ የሄርሜላ እርግዝና ሄዳ አስመርመረህ ወረቀት እኮ በቃ የውሸት ማተብ ተመቶ እኮ ወረቀት ይመጣልሃል። እንዴ አብርሃም ምን እያሰብክ ነው? ቆም ብለህ አስብ እንጂ ወጣት አይደል እንዴ? እንደ ወጣት አስብ እንጂ አብርሃም። የሄርሜላ እርግዝና እውነተኛ መሆኑ የምታውቀው አብርሃም አንተ ሄርሜላን ይዛት ሄደ አብርሃት ሄደ ሌላ ሰው ሳጨምር እና ቤል ምናምን ሳጨምር ብቻህን ወስደ ሄርሜላን ራስ ነው ማስመርመር ያለብህ። የውሸት ማተብ እኮ ተመቶ እንደሚመጣል አውቃለሁ። ምን ቀላል ነገር እኮ ነው። ጊዜው የተራቀቀ ዘመን ነው። አንተ ሄርሜላ ምን ያህል ብታምናት ነው አምጣ የሰጠችው ወረቀት? እርግዝናው ካንተ ባይሆንስ በምን ታውቃለህ? አታውቅም። በቃ እርግዝናው ለማወቅ ከፈለግ ሄርሜላን ይዛሃት ሌላ የሆነ የማታውቀው ሆስፒታል ይዛሃት ሄደ ምርመራውን በስርዓቱ ራስ ማስመርመር ትችላለህ። ሩታንም በቃ ለብቻ ሩታንም ይዛት ሄደ ማስመርመር ትችላለህ። አንተ በፍቅር ታወረ ዛሬ ሄርሜላ ስላስጨነቀች ሄርሜላ የተለያየ ቴክስት እየደረሰኝ ነው ምናምን ብላ እንዴ! ኧረ በስመ አብ! ቁም ብለን እናስብ። በእናታችሁ ተው፣ ቆም ብለን እናስብ። ሄርሜላ እርግዝና ሳይረጋገጥ ወደ ሩታ አትዞር አብርሃም። የሁለቱም እርግዝና የሚያሳስብ ከሆነ ይሄ የሩታ እርግዝና ከአንተ መሆኑን እናውቃለን። ሚስት ነበረች፣ አጋር ነበረች። ከዚህ በፊት የዋሸች ነገር የለም። ልዑሌን ስትወልድ
በስርዓቱ አርግዛ አንተን የመሰለ በአንተ አምሳያ ምን የመሰለ ልዩ የሆነ ወንድማችን ወልዳ ሰጠች። አልፈልግሽም ብለህ ወደ ሌላ ትዳር አመራ። ገብቷል። እዚህ ጋር ሩታ አታሳዝንም? በብዙ ነገር ስትበደል በብዙ ነገር ስትገፋ ሩታ አታሳዝነ? በዚህ ጋር ስቃይ ሲደርስባት ሩታ አታሳዝነ? ማንም በሌላ ሰዓት ጥልሃት ሄደ ሩታ አታሳዝነ? ትላንትና ምንም ሳይኖር ካንተ ጋር ስትለፋ ስትደክም የነበረች ሩታ መሆኑን ዘነጋኸው? አብርሃም ለምን እንደዛ ታደርጋለህ እንዴ? በዚህ ሰዓት ሰው የሚያስፈልጋት ሩታ ነች እንጂ ሄርሜላ አይደለች። አብርሃም ቆም ብለህ አስብ። ምንም ቢሆን በብዙ መንገዶች ከጎን የነበረችው በደስታ ሰዓት፣ ባዘን ሰዓት፣ ስትከፋ፣ ስትራብ፣ ስትጠማ ከጎን የነበረች ሩታ ነች እንጂ ሄርሜላ አይደለችም። ሄርሜላ የመጣችው ትላንትና ነው። ሲሪየስ ነው ነገር በቃ ትላንትና ነው የመጣችው። አንተ የሩታን ነገር የሚያሳስብ የሩታን እርግዝና የሚያሳስብ ከሆነ ብቻህን ይዛት ሂድና አስመርመራት። የዛኔ እውነቱን ታውቃለህ። ለካ ከኔ ነው ያረገዘችው የምትልበት ቀን፣ ይቅርታ የምትጠይቅበት ቀን ይመጣል። አብርሃም እመነኝም አትመነኝም ሲሪየስ ነው ነገር። ትላንትና የመጣች ሴት ያው ፍቅር አይን የለውም እንደሚባለው፣ አዎ ፍቅር ከ90 ዓመት አሮጊት ጋር ፍቅር ሊይዝ ይችላል አይደለም ከሄርሜላ ጋር ገብቶሃል። ፍቅር ነው በቃ። ፍቅር አማራጭ አይሰጥም። ከማንም ሰው ጋር ፍቅር ሊይዘን ይችላል፣ ግን የትላንትና ማንነታችን መርሳት የለብንም። ትላንትና ከጎናችን የነበሩ ሰዎችን መግፋት የለብንም። የሴት ልጅ ጡር አለው። እግዚአብሔርን የምሬ ነው የምነግረው፣ እኔ አምርሬ ነው የምናገረው። የሴት ልጅ ጡር አለው፣ በቃ ጡር አለው የሴት ልጅ። አብርሃም ሩታን ገፍተህ ከሄርሜላ ጋር ደስተኛ ሆነ እንደማትኖር ነው የምነግርህ። ሰሞኑን በሰራሁት ቪዲዮ ለአብርሃም ሼር አድርጉለት ብያችሁ ሼር አላረጋችሁ አላየሁም። አብርሃም ቆም ብለህ አስብ፣ እመነኝ፣ ቆም ብለህ አስብ። ሴት ልጅን ገፍተህ ሌላ ሴት ማማለና ሌላ ሴት ጋር መሄድ ተገቢ አይደለም፣ ወንድነት አይደለም። የምሬ በቃ እዚህ ጋር ሩታን በድለህ ከሄርሜላ ጋር ደስተኛ ሆኜ እኖራለሁ የሚል ነገር አይሰራም። ደስተኛ አትሆንም፣ መቼም ደስተኛ አትሆንም። ሄርሜላ ሩታ የተበደለችውን በደል ሄርሜላ ብትበደል ለሰከንድ ራሷን ታጠፋለች ብዬ ነው የምነግርህ። ሲሪየስ ነው የምነግርህ። ሩታ ላይ የደረሰው በደል ሁላችንም የምናውቀው በደል ነው። የምሬን ነው። ቆም ብለህ አስብ። አብርሃም በወጣትነት ዘመን ጥሩ ነገሮችን ማሰብ አለብህ። ገብቶሃል? እዚህ ጋር የልጅህ እናት በድለህ ሄርሜላን አስደስታለሁ ብትል ደስተኛ ሆና አትኖርም። ሁለቱም ጋር ነው የሚሆነው። ገብቶሃል? ቆም ብለህ አስብ። ሩታን ይዛት ሄደ ለብቻ ማስመርመር ትችላለህ። አማርኛ ነው እየነገርኩ ያለሁት። አብርሃም ሩታን ይዛት ሄደ ኤፍሬምን ወይም ዴቭን ጨምረ፣ ሌላው ባዳ ነው። ባዳዎቹን ተዋቸው። ለአንተ ማያዋጡ ከዚህ በፊት ብዙ ሰዎችን አይተናል። አቤል ነበረ፣ ፈረንጁ ነበረ፣ እነ አሚሩ ነበሩ፣ እነ ኪያ ነበሩ፣ እነማ ነበሩ ልበል፣ አጠገብ ብዙ ነበሩ። ህይወትህን ትዳርን የበተኑ ሰዎች እነሱን ተዋቸውና እነ ሜሪን እነ ቡዜ ምናምን ተዋቸውና አንድና አንድ ምነግርህ ኤፍሬም ወንድምህን የሚልህ ነገር እሺ ብትለኝ ትልቅ ቦታ ነው የምትደርሰው። የሩታ ነገር የሚያሳስብ ከሆነ ኤፍሬምን ወይም ደግሞ ዴቭን ይዘህ ሄደህ ሩታን ማስመርመር ትችላለህ። ብቻ የምትፈራ ከሆነ ማለት ነው። ምንም ቢሆን የልጅህ እናት ስለሆነች እዚህ ጋር ሄርሜላ ብቻ ስላስጨነቀች ሄርሜላ ብቻ ስለወቀሰች እንዴት አንተ ምን አይነት ስሜት ተሰምቶ መተህ ውርጅ ትወርድባታለህ ሩታ ላይ ነይ እርግዝናሽን ምናምን። እርግዝናው ካንተ መሆኑን እኮ የታወቀ ነው። በቃ ሄርሜላም ያረገዘችው ካንተ ነው ብለህ አምነህ ተቀብለሃል። ሩታም ያረገዘችው ካንተ ነው። ስለዚህ የሁለቱም ምርመራ ራስ ብቻህን ሄደህ ማስመርመር ትችላለህ፣ ያለ ጥርጣሬ ማለት ነው። ገብቶሃል? ሴት ልጅ በትንሽ ነገር ትታለላለች። በቃ ገብቶሃል? አንተ ስንት ስትራቴጂ መጠቀም የምችለውን ነገር እዚህ ጋር ፍቅር፣ እዚህ ጋር ደግሞ የሆነ ጸብ ምናምን ነገር ተገቢ ያልሆነ ስራ አትስራ። አብርሃም በእናትህ እኔ ታሳዝነኛለህ። እኔ ነገ ሁለቱም ክደው ብቻህን ስትቀር በጣም ታሳዝነኛለህ። እግዚአብሔርን የምሬን። እኔ የሄርሜላ ነገር እየተዋጠልኝ አይደለም፣ ከመናገር ወደኋላ አይደለም። የሄርሜላ እርግዝና ከአንተ እንዳልሆነ
መረጃ እያንዳንዱ መረጃ ቀን በቀን ይላክልኛል። በፋይል ነው እየተላከልኝ ያለው። እያንዳንዱ እርምጃ ደርሼበታለሁ አብርሃም፣ የምሬ ነው ማለት ደርሼበታለሁ። እያንዳንዱ ፋይል ደርሼበታለሁ አብርሃም፣ እግዚአብሔርን የምሬ ነው የምነግርህ። እና የሄርሜላ እርግዝና ካንተ አይደለም አብርሃም። ይኸው አይተዋል አይደለ? ይሄ ፋይል ቀን በቀን ነው ፋይል እየተላከልኝ ያለው አብርሃም። እኔ ሚስጥር አላወጣም ብዬ ነው ገብቷል። ያንተ ሚስጥር የኔ ሚስጥር ስለሆነ ሚስጥር አላወጣም በማለት ነው ዝም ያልኩት። የሄርሜላ እርግዝና ካንተ እንዳልሆነ ደርሼበታለሁ። የምሬ ነው ማለት ይሄንን ቪዲዮ ለሚመለከተው አካል ለአብርሃም አድርሱልኝ እያልኳቸው፣ ለሄርሜላ አድርሱልኝ፣ ለአብርሃም አድርሱልኝ። እርግዝናው ካንተ አይደለም። ሄርሜላ ያረገዘችው ይታወቃል፣ ከማን እንደሆነ ካቤል እንደሆነ ሁሉም ያውቃል። አንተ ግን ቆም ብለህ ማሰብ አቅቶ በቃ ሄርሜላ ብቻ ስለተወቀሰች ሄርሜላ ብቻ ስለተናገረች የእሷን ስሜት ለመጠበቅ የእሷን በቃ እሷን ላለማጣት ብለህ ሄደህ ሩታ እርግዝናሽ እኮ አልታወቀም፣ በማን እንዳረገዝሽ አልታወቀም፣ የውሸት ነበረ ያረገዝሽው ብለህ የቀድሞ ሚስት ልታዋርድ የምታደርገው ነገር ተገቢ ነው ብዬ አላስብም። ቆም ብለህ አስብ። ማንም ያዋጣ የምታዋጣ ሩታ ነች። አሁንም ተመለስ እያልከው ነው። አይ ሩታ አልፈልግሽም፣ ህይወቴን አትበጥብጪ፣ ትዳሬን አትበጥብጪ፣ አትድረሽብኝ፣ አልመጣብሽም ብለህ ያሰናበትካት ሩታ ጸጽቶ ነገርኩህ እኮ ወደ ኋላ መመለስ አይቀርም። ጸጽቶ መተህ ትናንትና የእርግዝናሽ ጉዳይ አሳስቦኝ ነው የመጣሁት፣ ያረገዝሽው እርግዝና የውሸት መሆኑን ደርሼበታለሁ ብለህ ማዋረዱ ተገቢ አይደል? ቆም ብለን እናስብ እንጂ ቤተሰብ። ወንዶች ስንባል ግን ምን አይነት ተፈጥሮ ነው? እኔ አላውቅም። በቃ አንዳንድ የሆነ እናንተን ባየው ቁጥር ራሴን እጠላለሁ። እኔ እንደዚህ አይነት በደል ሴት ልጅ ላይ አልፈጽምም። ቆም ብዬ አስባለሁ። ገብቶሃል? ቆም ብለህ ማሰብ የመሰለ ነገር የለም። አሁንም ቢሆን ስትበደል አንተ ስትገፋና ስትበደል ችግር ሲደርስብህ ከጎን እንደነበርኩ ታውቃለህ። እየወቀስኩ ብቻ አይደለም ከጎንህም እንደነበርኩ ታውቃለህ አብርሃም። ያንተ መጥፎ እንደማልፈልግ ታውቃለህ። ያንተ ውድቀት እንደማልፈልግ ታውቃለህ። የሄርሜላ ውድቀት እንደማልፈልግ ታውቃለህ። የሩታንም ውድቀት እንደማልፈልግ እንድታቅ ነው የምፈልገው። ገብቶሃል? ሁሌም ቢሆን ከናንተ ጋር እንደሆንኩ ታውቃለህ አይደለ? ስለዚህ ቆም ብለህ አስብ። በቃ አስተሳሰብህን ቀይረው አብርሃም፣ ጭንቅላትህን ቀይረው። ሴት ልጅ ልትቆጣጠረ አትፍቀድላት። ጭንቅላትህን የምትቆጣጠረ አትፍቀድላት። ኪስህ እንጂ ሴት ልጅ ኪስህ እንጂ ልትቆጣጠረ አይምሮህና ጭንቅላትህን ልትቆጣጠር አትፍቀድላት። በቃ እኔ እውነታውን ነገር ነው ይዤላችሁ የምመጣው። ይሄንን ቪዲዮ ለአብርሃም አድርሱለት፣ ለሩታም ለሄርሜላም ሼር አድርጉላቸው። ሲሪየስ ነው የምነግራችሁ። ለሚመለከተው አካል ሼር አድርጉላቸው። አይምሮህን ልትቆጣጠር አይገባም። ኪስህን እንጂ ልብህን እንጂ ኪስህን እንጂ አይምሮህን የምትቆጣጠር ከሆነ ወደ መራች ቦታ ነው የምትገባው። ገደል የምትገባ ከሆነ ገደል ትገባለህ። ቆም ብለህ አስብ እንጂ አብርሃም ተው። ኤፍሬም የሚልህን ነገር አድምጠው። ኤፍሬም ነው የሚሻለ፣ ኤፍሬም ነው የሚያዋጣ። ህይወትን የሚያዋጣ ኤፍሬምና ዴቭ ናቸው ከጎን የነበሩት። ስትታሰር ካንተ ጋር ሲያለቅሱ የነበሩ ወንድሞች አጋሮች፣ የነሱን አይምሮ ብሰማ አንተ ትለወጣለህ የሚለው ነገር አለ እኔ ጋር። ገብቶሃል? እኔ ሁሌም ስትጎዳ ማየት አልፈልግም። ገብቶሃል? ሁሌም በቃ ችግር ውስጥ መግባት ትገባለህ እኮ ችግር ውስጥ ያስገባዋል። ሴቶች ችግር ውስጥ ያስገባዋል። ግን አንተ ስለፈቀድክላቸው ነው ችግር ውስጥ የምትገባው። ገብቶሃል? አንተ በመራሃቸው መንገድ እንዲጓዙ ከፈለግ የራስህ አይምሮህን ብቻ መከተል ነው ያለብህ። ሴት ልጅ የመከረው ሞት አይፈራ የሚባለው እዚህ ጋር ነው። ገብቶሃል? አንተ የሄርሜላን ደስታ ብቻ የምታይ ከሆነ ታውረሃል። የሩታን ደስታ አያስደስትህም ማለት ነው። እንደዛ መሆን የለበትም። ገብቶሃል? እንደዛ የምታረግ ከሆነ ትጎዳለህ አብርሃም። ሲሪየስ ነው፣ ትጎዳለህ። የሰው ህይወትን አንዳንዴ ቆም ብለህ አስብ። እዚህ ጋር የሩታን ህይወትን አስብ። እናቴ ትሙት የምሬ ነው። ሴት ልጅ ካለቀሰችብህ እድሜ ልክህን የያዝከውን በትነ እድሜ ልክህን ትጸጸትበታለህ። የሴት ልጅ እንባ ተገቢ አይደለም፣ ጥሩ አይደለም። ስለዚህ አብርሃም እባክህ ተመለስ እያልከው ነው። ሄርሜላን ባየህበት አይን ሩታንም ልታያት ይገባል እያልከው ነው አብርሃም። ለሄርሜላ ያለ ፍቅር
ለሩታም ሊኖር ይገባል እያልኩ ነው። አብርሃም ገብቶሃል? እዚህ ጋር እንደኔ የሚያስብልና የሚጨነቅልህ አንድም ሰው አታገኝ። ሁሌም ታሳስበኛል። ለምን እኔ ታውቃላችሁ ሁላችሁም እኔ ሊስትሮ እንደምሰራ በአንድ ጄ ሊስትሮ ነው የምሰራው። አብርሃም ለኔ ከነበርኩበት ከማንነቴ አንድ እርምጃ ከፍ አድርጎኛል። ግን የአብርሃም ውድቀትን ስለማልፈልግ ነው ሁሌም ስለ አብርሃም የምነግራችሁ። የአብርሃምን ውድቀት አልፈልግም። አብርሃም ሲቀየር ሲለወጥ አብርሃም ደስተኛ ሆኖ እንዲኖር ምኞቴ እንደሆነ ሁላችሁም ታውቃላችሁ። እኔ የአብርሃም ደስታ ያስደስተኛል። ገብቷችኋል? የአብርሃም ውድቀት ስለማልፈልግ ነው ሁሌም ስለ አብርሃም ቪዲዮ እየሰራሁላችሁ የምመጣው። በታሰረ ሰዓት ምን ያህል እንዳዘንኩ ታውቃላችሁ። ዛሬ ደግሞ ከእስር ቤት ወጥቶ ህይወቱ እንዳይበጠበጥ አጋሮ ተከሻዋ ሩታ መጥፎ በደል ሲደርስባት ማየት አልችልም። ሄርሜላም በጠፋችበት ወቅት ታውቃላችሁ ስለ ሄርሜላ ጥሩ ጥሩ መረጃ ይዤላችሁ እየመጣሁ ስትጨነቁ የነበራችሁ ከሷ ጋር ስጨነቅ ስለፋ ስደክም እንደነበረ ሁላችሁም በግልጽ ታውቃላችሁ። ኮሜንቱን በስድብ አጥለቅልቃችሁት ችግር የለውም አያሳስበኝም፣ እንደፈለጋችሁ። እኔ ሁሌም ከተበዳይ ጎን እንደሆንኩ እንድታውቁ የምፈልገው ነገር ገብቷችኋል። የሰው ደስታ የሚያስደስተኝ ሰው ሲደሰት ማየት የምፈልግ ሰው ነኝ። ገብቷችኋል። የማንም ሰው ውድቀት አልፈልግም። ግን አሁንም ቢሆን ማረጋገጥ የምችለው አብርሃምና አብርሃም ብቻ ነው። ማንም የሚልህ ነገር አትስማ። ሄርሜላ የምትልህ ነገር አትስማ። ሩታ የምትልህ ነገር አትስማ። ራስህን አድምጥ፣ አይምሮህን አድምጥ። ሄርሜላን ይዛት ለብቻ ሄድና እርግዝናውን አረጋግጥልን። እንድታቅ የምፈልገው ነገር ስለሆነ ከአንተ እንዳላረገዘች ነው የተረዳሁትም ፋይሉም የተላከልኝ በማን እንደሆነ ማቀው። ገብቶሃል? እኔ ከፈለኩ ፎቶን ፕሪንት አድርጌ ላመጣላችሁ እችላለሁ ከማን እንዳረገዘች ሄርሜላ። ፋይሉ ላይ ያለውን ነገር ፕሪንት አድርጌ አምጥቼ ፎቶን ላሳያችሁ እችላለሁ። ግን እዚህ ጋር እኔ ይሄን ፋይል ከማውጣቴ በፊት አብርሃም ሂድና የሄርሜላ እርግዝና ከማን እንደሆነ አስመርምራት። የሩታንም እንደዛው ብቻህን ነው ሄደ ማስመርመር። አንተ ሄርሜላ ይዛት ሄደ ሩታን የምታስመረብርበት ምክንያት አንተ ያ መንገድ ተገቢ አይደለም። ሩታን ለብቻ ሄርሜላ ለብቻ ራስ አረጋግጥ። የሩታ እርግዝና ትክክለኛው መረጃ ነው የነገርኩ ከአንተ ነው ያረገዘችው። የሄርሜላ እርግዝና ግን ከአንተ አይደለም። አብርሃም አትሳሳት። ሰዎች ሊያሳስቱ የተፈጠሩ አሉ። ብዙ ያንተን ውድቀት የሚፈልጉ ሰዎች አሉ። አትፍቀድላችሁ። ቆም ብለህ አስብ። እግዚአብሔርን የምሬን ቆም ብለህ አስብ። ማስተዋል የመሰለ ነገር የለም። አብርሃም አንተ በጣም ትልቅ ከአንተ ብዙ ነገሮችን ነው የምትጠብቀው። ገብቶሃል? ከአንተ እኔ ምን እማራለሁ? ታላቅ ወንድሜ ነው። ገብቶሃል? መወለድ ቋንቋ ነው። ወንድሜ ነህ፣ ስጋዬ ነው። ወንድሜ ስለሆንክ ነው መተህ እኔን አንድ እርምጃ ወደ ላይ ከፍ እንድል ያደረከኝ አንተ ነህ። ግን ያንተን ውድቀት አልፈልግም። አሁንም ቢሆን ነገም ቢሆን ያንተን ውድቀት አያስደስተኝም፣ አልፈልግም ፈጽሞ። እንድትደሰት ደስተኛ ሆነ እንድትኖር ነው የምፈልገው። በቃ ይሄንን ቪዲዮ ለአብርሃም አድርሱለት፣ ሼር አድርጉለት። ለኤፍሬም፣ ለዴቭ፣ ለሩታ፣ ለሄርሜላ ሼር አድርጉት። እውነተኛ መረጃ ይዤላችሁ እንደምመጣ ሁሌም ቃል ገባላችኋለሁ። ሁሌም እውነተኛ መረጃ ነው ይዤላችሁ የምመጣው። ሼር አድርጉት፣ ሰብስክራይብ አድርጉት፣ ቤቱን አሳድጉት፣ 30 ሺህ ያስገቡት። አሁን 26 ሺህ ኦልሞስት ደርሰናል። 30 ሺህ ያስገቡት። ጥሩ መረጃ ይዤላችሁ እመጣለሁ። መልካም ጊዜ ነው።